ዛሬ በሳሮን ፊልምስ የምናየው ኤግዛም የተባለውን እጅግ አጓጊ ፊልም ነው። 8 ተወዳዳሪዎች ለአንድ በጣም ዝነኛ ኩባንያ የመጨረሻ ዙር ፈተና ለመውሰድ በአንድ ምስጢራዊ ክፍል ውስጥ ተሰብስበዋል። እያንዳንዱ ተፈታኝ የተለያየ ችሎታ አለው። በመካከላቸውም ብላክ፣ ዋይት፣ ብራውን እና ምንም የማይናገር ዴቭ የሚባሉ ሰዎች አሉ። ጠባቂው ገብቶ 80 ደቂቃ እንዳላቸውና 3 ህጎችን ማክበር እንዳለባቸው ይነግራቸዋል። ወረቀቱን ማበላሸት፣ ከክፍል ውስጥ መውጣት እንዲሁም ከጠባቂው ጋር ማውራት ፈጽሞ እንደማይቻል ይነግራቸዋል። ፈተናው ሲጀምር ግን ወረቀቱ ባዶ መሆኑን አይተው ሁሉም በድንጋጤ ተዋጡ። በግራ መጋባትና በመደናገጥ ውስጥ እያሉ አንዲት ቻይናዊት ተፈታኝ ወረቀቱ ላይ መጻፍ ስትጀምር ወዲያውኑ ከክፍሉ ትባረራለች። አሁን 7 ተፈታኞች ብቻ ቀሩ። በዚህ መሃል ዋይት የተባለው ሰውዬ መሪነቱን ለመውሰድ ይሞክራል። ሌሎቹ ተፈታኞች በስማቸው ሳይሆን በመልካቸው ነው። ብላክ፣ ብራውን እና ብሎንድ እያለ መጥራት ይጀምራል። ዴቭ የተባለው ተፈታኝ ግን ምንም አይናገርም። ዝም ብሎ ወረቀቱን ብቻ ነው የሚያየው። ሁሉም ተባብረው ወረቀቱ ላይ ያለውን ምስጢር ለመፈለግ ይወስናሉ። በዚህም ጊዜ ሁሉም ተፈታኞች ከዴቭ በስተቀር መብራቱን አጥፍተው በልዩ አልትራ ቫዮሌት ብርሃን ወረቀቱን ለማየት ቢሞክሩም የሚገርመው ነገር ግን አሁንም ወረቀቱ ላይ ምንም ነገር አጡ። ግራ እየተጋቡ አሁንም እየተነጋገሩ በተለያዩ የአልትራ ቫዮሌት ብርሃኖች ወረቀቱን ማንበብና ማየት ጀመሩ። ነገር ግን ምንም አላገኙ። ወረቀቱ ላይ የተጻፈውን ነገር ለማንበብ የተለያየ ነገሮችን ቢሞክሩ ነገር ግን ሁሉም ሳይሳካላቸው ቀርተው ወረቀቱን ማንበብ አልቻሉም። ይህንንም የተመለከቱ ተፈታኞች ዋይትና ብላክ ግራ በመጋባት ቀጣይስ ምን እናድርግ እያሉ እየተወያዩ ያለ የዴቭ ለቅሶ ሁሉንም ይረብሻል። ዞር ብለው ዴቭን ሳይውት እዚህ ወረቀት ላይ ምንድነው የተጻፈው እያለ ግራ በመጋባት ያለቅሳል። እሱን ካዩ በኋላ ለሱ ምንም ነገር ሳይሉት ዞረው ወደ ውይይታቸው ይመለሳሉ። አንድ ተፈታኝ ምንም ሳትናገር ከጋርዱ ኪስ ውስጥ ላይተር በማውጣት ከእሳት አላርም ጋር አገናኝተው ውሃ አፍሰው ወረቀቱን በውሃ አጥቦ የጻፈውን ነገር ለማንበብ እየሞከሩ ይገኛሉ። ነገር ግን ቁመቷ አጭር ስለሆነና እሳቱ አላርም ጋር ማገናኘት ስላቃታት ጠረጴዛ ላይ ወጥታ ትሞክራለች። ነገር ግን አሁንም መድረስ ስላልቻለች የፈተና ወረቀቷን አቃጥላ በሱ ምክንያት ውሃው እንዲፈስ ታደርጋለች። ውሃው ከፈሰሰ በኋላ ወረቀቱን አጠቡት። ነገር ግን አሁንም ምንም ነገር አልታያቸውም። ይህ የፈተና ወረቀቷን የማቃጠል ድርጊቷ ግን ከፈተናው እንድትወጣ አድርጓል። ሁኔታውን የተመለከተው ዴቭ በድጋሚ ማልቀስ ይጀምራል። የፈተና ወረቀቱን አፍ ውስጥ በማስገባት ይበላዋል። የፈተና ወረቀቱን ስለበላው ይሄ ደግሞ ከፈተና ውጪ እንዲሆን ያደርገዋል። ዋይት ብላክን ማሰቃየት ይጀምራል። ዋይትም ለስራው የሚያስፈልገው አንድ ሰው ነው፣ እርሱም እኔ ነኝ መሆን ያለብኝ ብሎ አስበው ተፈታኞቹን በጣም ይፈታተናቸው ነበር። ይህ ድርጊቱ ያናደደው ብላክ በቦክስ መጥቶ ወንበር ላይ እጁና እግሩን አስሮ አፉንም ያስረዋል። ዋይት ራሱን ይስታል። ሲነቃ ግን መድኃኒቴን ስጡኝ እያለ ቢነግራቸውም ብላክ ኪሱ ውስጥ ቢፈትሽም ሊያገኘው አልቻለም። ዋይት መድኃኒቱን ፈልገው እንዲሰጡት ጥያቄውን እነግራችኋለሁ፣ መድኃኒቴን ካገኛችሁልኝ ከሰጣችሁኝ ይላቸዋል። ዋይት በድጋሚ ራሱን ይስታል። ከዛም መድኃኒቱን የተለያየ ቦታ መፈለግ ይጀምራሉ። ነገር ግን ማግኘት አልቻሉም። አሁን 15 ደቂቃ ብቻ ቀርቷቸዋል። አንዲት ብራውን የተባለች ተፈታኝ መድኃኒቱን ከጠረጴዛ ስር ታገኘዋለች። መድኃኒቱን አንስታ ልትሰጠው ስትል አንድ ተፈታኝ ከእጇ ላይ መድኃኒቱን ጥሎ ትቦ ውስጥ እንዲገባ ያደርጋል። ተፈታኟ ካሜራ ላይ በመሄድ እየሞተብን ነው ብላ በመናገሯ ብቻ እዛ ክፍል ውስጥ መውራት ስለማይቻል ከፈተና ውጪ ሆናለች። ብሎንድ የዋይትን መድኃኒት በጥንቃቄ አውጥታ የዋይትን ሕይወት ካተረፈች በኋላ አሁን ቃል የገባህልንን መልሱን ንገረን ይሉታል። እርሱም ምንም ጥያቄ የለም፣ መጨረሻ ላይ የሚቀረው ሰው ነው መርሱ ይላቸዋል። እነሱም አመኑት። ነገር ግን ዋይት እየሮጠ ወደ ጋርዱ በመሄድ ሽጉጡን ለመውሰድ ሲሞክር ብላክ ደግሞ ይገፈትረውና ከጋርዱ ሽጉጡን ይወስዳል። ነገር ግን ባልጠበቀ ሁኔታ ዋይት ብላክን ይገፈትረውና ሽጉጡን ይወስዳል። ዋይት ሊተኩስ ሲል ሽጉጡ የጣት አሻራ እንዳለው ያውቅና በጋርዱ የጣት አሻራ ያስፈራራቸዋል። አንድ የቀረን ወንድ ተፈታኝ ውጣ ካልሆነ እተኩስብሃለሁ ብሎ ያስፈራራዋል። ይወጣል። ብሎንድንም ውጪ እተኩስብሻለሁ ይላታል። እሷም ትወጣለች። ከዛ በኋላ ብላክ ላይ ይተኩስበታል። ብላክን መጥቶ ከጣለው በኋላ ያው ብሎንድን እግር በሩ ላይ ያይና እሷም ጋር ሊመታት ሊሄድ ሲል
ሰዓቱን ሲመለከት ሰዓቱ ማለቁን ያያል። ከዛ ዋይት ካሜራው ጋር ሄድና እኔ ነኝ አሸናፊው እያለ ይጮኋል። ነገር ግን ጋርዱ ከኋላው መጥቶ ደቂቃው ሊያልቅ 22 ሰከንድ እንደቀረውና በዚህ ጩኸቱ ምክንያት ከጨዋታው እንደሚወጣ ይነግረዋል። ይሄም የሆነው ደግሞ እነሱ እያወሩ ያለ ዴቭ ሰዓቱን ስላስተካከለው ነው። ከዛ በኋላ መጨረሻ ላይ የቀረችው ብሎንድ የተባለችው ተፈታኝ የዴቭን መነጽር አንስታ ወረቀቱን በአጉሊ መነጽር በጥንቃቄ ስታየው ወረቀቱ ላይ ጥቃቅን ጽሑፎችን ታገኛለች። ጥያቄው ጥያቄ 1 የሚል ብቻ ነበር። በዛ ሰዓት ጠባቂው መጀመሪያ ሲወጣ ጥያቄ ያላችሁ ብሎ የጠየቃት ትዝ አላት። መልሱ የለም የሚል ነበር። ዴቭ የተባለውም ሰውዬ የኩባንያ ዋና ስራ አስኪያጅ እንደነበረ ታወቀ። ብሎንድ ይህን ፈተና በማለፏ የሲኢኦ ሴክሬተሪ ስራሽን አግኝተሻል እንኳን ደስ አለሽ ሲሏት፣ እርሷ ግን ሰዎችን ከሚገል ካምፓኒ ጋር መስራት አልፈልግም ትላለች። ይህንን የሰማው ጋርድ ብላክ እንዳልሞተና የተተኮሰበት ደግሞ ትክክለኛ መሳሪያ ሳይሆን ቫይረስን የሚከላከል መድኃኒት እንደሆነ ያሳያታል። ይህን ስትመለከት ብሎንድ ደስ ብሏት ስራውን ትቀበላለች። ይህን የመሳሰሉ ደስ የሚሉ እጅግ አጓጊ ፊልሞችን ለማየት ይህን ቻናል ሰብስክራይብ ማድረግ እንዳይረሳ።